ሰበር ዜና የአሜሪካ ማዕከላዊ እዝ በኢራን ላይ አዲስ ተከታታይና ጠንካራ የአየር ጥቃቶችን ፈጸመ። የዩክሬን የስለላ ተቋም በሩሲያ ጦርነት ተሰልፈዋል ያላቸውን 34 ኢትዮጵያውያንን ስም ዝርዝር ይፋ አደረገ። ዶክተር ቴዎድሮስ አድሃኖም የተሸለሙትን $50,000 በትግራይ ክልል ለሚንቀሳቀሱ ሁለት ድርጅቶች አበረከቱ። ጋና ዘረኛው የደቡብ አፍሪካ መንግስት ወደ ሀገሬ አይገባም አለች። ጤና ይስጥልኝ የተወደዳችሁ የቻናሌ ቤተሰቦች፣ እስከ መጨረሻው ድረስ አብራችሁኝ ስትቆዩ እነዚህንና ሌሎችንም ሰበር መረጃዎች በትንታኔ የምትሰሙ ይሆናል። ቪዲዮውን ላይክ፣ የዩቲዩብ ቻናሌን ሰብስክራይብ እንድታደርጉ እየጠየኩ እስከ መጨረሻው ድረስ አብራችሁ እንድትቆዩ ጋብዛለሁ። አሁን ወደ ዝርዝር ዜናዎች አልፋለሁ። በቀዳሚነት የአሜሪካ ማዕከላዊ እዝ ኃይሎቹ በኢራን ላይ ተከታታይና ጠንካራ የአየር ጥቃቶች መክፈታቸውን አስታወቀ። እዙ በኤክስ ማህበራዊ ትስስር ገጹ ላይ ባወጣው መግለጫ ይህ ጥቃት የተፈጸመው ኢራን በዓለም አቀፍ የውሃ መስመር ላይ በሚጓዙና ንጹሃን በሚገኙባቸው የንግድ መርከቦች ላይ ላደረሰችው ጥቃት ከባድ ዋጋ እንድትከፍል ለማድረግ መሆኑን ገልጿል። የአሜሪካው እርምጃ ኢራን በሆርሙዝ ባህረ ሰላጤ እያቋረጡ በነበሩ 3 የንግድ መርከቦች ላይ ለፈጸመችው ጥቃት የተሰጠ ምላሽ መሆኑን መግለጫው አብራርቷል። ማዕከላዊ እዙ የኢራንን ድርጊት ምክንያት አልባ አደገኛና የተኩስ አቁም ስምምነቱን በግልጽ የጣሰ ሲል በጽኑ ኮንኖታል። ይህንኑ የአሜሪካን ጥቃት ተከትሎ በደቡባዊ ኢራን በሚገኙት ሲሪክና ቀየሽም አካባቢዎች በርካታ ፍንዳታዎች መሰማታቸውን የኢራኑ ፋርስ የዜና ወኪል ዘግበዋል። የኢራን መንግስታዊ ቴሌቪዥን እንዳረጋገጠው በሆርሙዝ ባህረ ሰላጤ አቅራቢያ በምትገኘውና ኢራን በባህረ ሰላጤው ላይ ያላትን ቁጥጥር ለማስጠበቅ ከፍተኛ ጂኦስትራቴጂካዊ ጠቀሜታ ባላት ትልቋ የቀየሽም ደሴት ላይ ቢያንስ 6 ፍንዳታዎች ተሰምተዋል። የፍንዳታዎቹ ትክክለኛ መነሻ ግን ወዲያውኑ አልታወቀም። በተጨማሪም ሌላኛው ስትራቴጂካዊ ስፍራ በሆነውና ባህረ ሰላጤውን በቅርበት በሚቆጣጠረው የሲሪክ ወደብ አቅራቢያ ቢያንስ 7 ፍንዳታዎች መሰማታቸውን መንግስታዊ የቴሌቪዥኑ አክሎ ዘግቧል። በቅርቡ የመግባቢያ ሰነድ ከተፈረመበት ጊዜ አንስቶ ከፍተኛ ውጥረት በነገሰበት በዚህ የሆርሙዝ ባህረ ሰላጤ አካባቢ የተገደቡ ግጭቶችና መፋጠጦች በተደጋጋሚ እየተስተዋሉ ይገኛሉ። የተወደዳችሁ የቻናሌ ቤተሰቦች፣ ከዚሁ የሁለቱ ሀገራት ውዝግብ ጋር ተያይዞ የኢራን የውጭ ጉዳይ ሚኒስቴር አሜሪካ በኢራን የነዳጅ ሽያጭ ላይ ተጥሎ የነበረውን ማዕቀብ በጊዜያዊነት የሚያነሳውን ውሳኔ በመሰረዝ የመግባቢያ ሰነዱን አንቀጽ 10 በግልጽ ጥሳለች ሲል ከሰሰ። ሚኒስቴሩ ባወጣው መግለጫ የአሜሪካ ግምጃ ቤት የወሰደውን እርምጃ ሰኔ 18 የተፈረመውን የመግባቢያ ሰነድ የጣሰ ነው በማለት አውግዞታል። ስምምነቱ ከተፈረመ ከ20 ቀናት ባነሰ ጊዜ ውስጥ የተላለፈው ይህ ውሳኔ የአሜሪካ አስተዳደር ታማኝነት የጎደለው መሆኑን ያሳየና ሊታመን የማይችል መሆኑን ያረጋገጠ ነው ሲል ሚኒስቴሩ ገልጿል። በተጨማሪም ዋሽንግተን በቀጥታም ሆነ እስራኤል በሊባኖስ ላይ በምትወስደው እርምጃ በተዘዋዋሪ የመግባቢያ ሰነዱን ክፍሎች ደጋግማ መጣሷን በመግለጫው በክስ መልክ ተነስቷል። በሌላ በኩል የአሜሪካ ማዕከላዊ እዝ በኢራን ኢላማዎች ላይ ተከታታይና ጠንካራ ጥቃቶችን መፈጸሙን የሚያሳይ መግለጫ አውጥቷል። እዙ ከዚህ ባለፈ የሰጠው ዝርዝር መረጃ ባይኖርም በኢራን ተከታታይ ጥቃቶችና በአሜሪካና ኢራን የድርድር ማዕቀፎች ውስጥ የተካተተውን የመግባቢያ ሰነድ ኢራን ደጋግማ መጣሷ እጅግ እንዳሳሰበው አስታውቋል። ከዚህ ቀደም የአሜሪካ ግምጃ ቤት በመግባቢያ ሰነዱ መሰረት ኢራን ነዳጅ ወደ ውጭ እንድትልክ ፈቅዶ የነበረውን ማዕቀብ የማንሳት ውሳኔ ሰርዞ ነበር። ግምጃ ቤቱ እንዳብራራው ከሆነ ይህ የማዕቀብ ማንሳት ውሳኔ በቅድመ ሁኔታዎች ላይ የተመሰረተ እንደነበርና ኢራን እነዚህን ቅድመ ሁኔታዎች ባለማሟላቷ ስረዛው ተፈጽሟል። በመሆኑም የነዳጅ ማዕቀቦቹ ከሐምሌ 17 ጀምሮ ሙሉ ለሙሉ እንደሚመለሱ ይጠበቃል ብሏል።
የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በደቡብ ሊባኖስ የሚገኙ የክርስትና እምነት ተከታይ መንደሮች ወደ እስራኤል ለመጠቅለል ጥያቄ አቅርበዋል ሲሉ የሰጡት መግለጫ የየመንደሮቹ አስተዳዳሪዎች በጋራ መግለጫ ውድቅ አደረጉ። ኔታንያሁ ለፎክስ ኒውስ እንደተናገሩት መንደሮቹ ከሄዝቦላ ጥቃት ለመከላከል ሲሉ ወደ እስራኤል ለመጠቅለል ጠይቀዋል ብለዋል። ይሁን እንጂ የ15ቱ የሊባኖስ ከተሞች አስተዳዳሪዎች ይህ የተሳሳተና የሊባኖስን ሕዝብ ለመከፋፈል ታቅዶ የተሰራ የሐሰት መግለጫ ነው ሲሉ አስተባብለዋል። የዓለም አቀፍ ግንኙነት ባለሙያዎች እንደሚያብራሩት ይህ የእስራኤል አካሄድ አሮጌው ከፋፍለ ግዛ ስልት አካል ነው። እስራኤል በሊባኖስ የክርስትናና እስልምና እምነት ተከታዮች መካከል መቃቃር በመፍጠር የውጭ ግጭት ለመጫር የሞከረች መሆኑን ባለሙያዎቹ ያስጠነቅቃሉ። የአሜሪካው ጥናት ተቋም መረጃ እንደሚያሳየው የእስራኤል ጥቃቶች በሊባኖስ ክርስቲያን መንደሮች ላይም ጉዳት ያደረሱ ሲሆን ንብረቶቹ መውደማቸውን የሲቪሎች ሕይወት መጥፋቱም ተረጋግጧል ብለዋል። በቅርብ የተደረጉ የህዝብ አስተያየት መጠይቆች እንደሚያሳዩት አብዛኞቹ ሊባኖሳውያን ሄዝቦላን ቢቃወሙም እስራኤል ግን አሁንም የሀገራቸው ጠላት አድርገው እንደሚመለከቱት በግልጽ ያሳያል። የዩክሬን የስለላ ተቋም በሩሲያ ጦርነት ተሰልፈዋል ያላቸውን 34 ኢትዮጵያውያን ስም ዝርዝር ይፋ አደረገ። በዩክሬን መንግስት የስለላ ተቋም ስር የሚንቀሳቀሰው አይ ወንት ቱ ሊቭ የተሰኘው ፕሮጀክት ዛሬ በሩሲያ ጦርነት ውስጥ እየተሳተፉ ነው ያላቸውን 34 ኢትዮጵያውያን ስም ይፋ አድርጓል። ፕሮጀክቱ ይህንን አስመልክቶ ባወጣው መግለጫ የሩሲያ ውጭ ጉዳይ ሚኒስትር ሰርጄይ ላቭሮቭ ወደ ኢትዮጵያ የገቡት በአፍሪካ የሚያደርጉት ጉብኝት አንዱ አካል አድርገው ነው። ይህ ጉብኝታቸው ደግሞ ሩሲያ በዩክሬን ላይ በምታደርገው ጦርነት የአፍሪካ ዜጎችን ማሰለፏ ከፍተኛ ተቃውሞ መቀስቀሱን ተከትሎ ነው ብለዋል። ሚኒስትሩ አዲስ አበባ መግባታቸውን ምክንያት በማድረግም ለሩሲያ ተሰልፈው የሚዋጉ 34 ኢትዮጵያውያንን ስም ይፋ ለማድረግ መወሰኑን የጠቀሰው ፕሮጀክቱ ከነዚህ መካከል ቢያንስ 3ቱ መሞታቸውን አስታውቋል። ፕሮጀክቱ እንደገለጸው እነዚህ ኢትዮጵያውያን ለሩሲያ ጦር ኃይል የፈረሙት በተለያየ ጊዜ ነው። እንደ አውሮፓውያን አቆጣጠር ዲሴምበር 24 ቀን 2024 ዓመተ ምህረት 8ቱ ኮንትራት መፈረማቸውን ጠቅሶ ሴፕቴምበር 1 ቀን 2025 ደግሞ 10ሩ እንዲሁም ኦክቶበር 30 ቀን 2025 በተመሳሳይ 9 ሰዎች ኮንትራት መፈጸማቸውን አስረድተዋል። እነዚህ ኢትዮጵያውያን ኮንትራቱን የፈረሙት በቀጥታ ከሩሲያ ጦር ኃይል ጋር ሳይሆን በህገወጥ የሰዎች አዘዋሪዎች አማካኝነት እንደሆነ አስታውቋል። ይፋ ከሆኑት 34ቱ መካከል በእድሜ ትንሽ የሆኑት አዱኛ አሮንና ዘለቀ ናትናኤል መሆናቸውን ገልጾ እድሜያቸው በሃያዎቹ መጀመሪያ መሆኑን ጠቅሷል። በእድሜ ትልቁ ደግሞ ሀብተ ማርያም ስንታዩ የተባሉ መሆናቸውንና እድሜያቸውም 50 መሆኑን አስረድቷል። ፕሮጀክቱ እንዳለው የእነዚህን 34 ኢትዮጵያውያን ስም ለማወቅ የቻለ ቢሆንም በሩሲያ ጦር ኃይል ውስጥ ተሰልፈው እየተዋጉ ያሉ ኢትዮጵያውያን ግን በርካታ ናቸው። ጨምሮም እስካሁን ባለው መረጃ ከ40 የአፍሪካ ሀገራት የተውጣጡ 2984 ሰዎች ለሩሲያ እየተዋጉ ሲሆን ከነዚህ ውስጥ 6 ሕይወታቸው ማለፉን ለመረዳት መቻሉን አስታውቋል። የደቡብ አፍሪካው ፕሬዚደንት በጋና ሊያደርጉት ያቀዱት ጉብኝት መሰረዙ ተዘገበ። የደቡብ አፍሪካው ፕሬዚደንት ሲሪል ራማፎዛ በሚቀጥለው ወር ማለትም በኦገስት የመጀመሪያው ሳምንት ባሉት ቀናት በጋና ጉብኝት ለማድረግ የሚያስችል ፕሮግራም ተይዞላቸው ነበር። የጉብኝት በሁለቱ ሀገራት መካከል ያለውን ረጅም ጊዜ ያስቆጠረ ግንኙነት ለማጠናከር ያለመ መሆኑም ተገልጿል። ይሁንና የጋና መንግስት ይህንን ፕሮግራም መሰረዙን ሳራ ሪፖርትስ ዘግቧል። እንደዘገበው ጉብኝቱ የተሰረዘው በደቡብ አፍሪካ ውስጥ በስደተኞች ላይ ባነጣጠረው ጥቃት አንድ ጋናዊ መገደሉ በሁለቱ ሀገራት ዲፕሎማሲያዊ ግንኙነት ውጥረት በመፍጠሩ ነው። የጋና መንግስት ጁን 30 በኬፕ ታውን በተደረገው መጤጠል የተቃውሞ ሰልፍ ወቅት የ40 ዓመቱ ባሽሩ ኢሳክ የተባለ ዜጋው መገደሉን አስታውቋል። የአክራ ባለስልጣናት እንደሚገልጹት የደቡብ አፍሪካው ፕሬዚደንት ጉብኝት ለሌላ ጊዜ እንዲተላለፍ የተደረገ ሲሆን ይህም በዚያ የሚገኙ ዜጎቻቸው ደህንነት እንዳሰጋቸው የሚያሳይ ምልክት ነው። ባለስልጣናቱ በውጭ ሀገር የሚገኙ ጋናውያንን ደህንነት ማረጋገጥ ቅድሚያ ሊሰጠው እንደሚገባ አሳስበዋል። የጋና መንግስት የዜጋውን ግድያ በተመለከተ ለደቡብ አፍሪካ መንግስት በይፋ ተቃውሞ ያቀረበ ሲሆንም ደቡብ አፍሪካ ግን ጁን 30 በነበረው ተቃውሞ የተገደለ ምንም ሰው እንደሌለ በመናገር ላይ ናት።
የደቡብ አፍሪካ የፍትህ ሚኒስትር በሰጡት ጋዜጣዊ መግለጫ የጋና ባለስልጣናት ስለ ደቡብ አፍሪካ የተሳሳተ መረጃ እያሰራጩ ነው በማለት መግለጻቸውም ይታወሳል። ዶክተር ቴዎድሮስ አድሃኖም የተሸለሙትን $50,000 በትግራይ ክልል ለሚንቀሳቀሱ ሁለት ድርጅቶች አበረከቱ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም እንደ አውሮፓውያን አቆጣጠር በ2023 ከሚቺጋን ዩኒቨርሲቲ $50,000 የተበረከተላቸው መሆኑ ይታወሳል። ይህንን ገንዘብ በትግራይ ክልል ለሚንቀሳቀሱና በጦርነት ጉዳት የደረሰባቸው ሴቶችን መልሶ በማቋቋም ስራ ላይ ለተሰማሩ ሁለት ድርጅቶች መለገሳቸው ተገልጿል። ይህን አስመልክቶ ዛሬ በመቀሌ በተሰጠው ጋዜጣዊ መግለጫ እንደተገለጸው ገንዘቡ የተሰጣቸው ማምስ ፎር ማምስና የትግራይ ሴቶች ማህበር ናቸው። ሁለቱ ድርጅቶች ከዚህ ገንዘብ ውስጥ እያንዳንዳቸው 2.6 ሚሊዮን ብር መቀበላቸውን በጋዜጣዊ መግለጫው ወቅት ተናግረዋል። የማምስ ፎር ማምስ ዋና ስራ አስፈጻሚ አቶ አሸናፊ አስመላሽ ሲናገሩ የድጋፍ የተደረገው የትግራይ እናቶች በጣም አስቸጋሪ ሁኔታ ውስጥ ባሉበት ወቅት መሆኑን ገልጸው ገንዘቡ ሴቶችን መልሶ ለማቋቋም ለሚያደርጉት ጥረት እንደሚያግዛቸው አስረድተዋል። የትግራይ ሴቶች ማህበር ሊቀመንበር ወይዘሮ አበባ ገብረ ስላሴ በበኩላቸው ማህበራቸው 2.6 ሚሊዮን ብር መቀበሉን ገልጸው ይህንን ገንዘብ በማህበራቸው አማካኝነት በመረጡት መስክ ስልጠና እየወሰዱ ለሚገኙት ሴቶች ስራ ማስጀመሪያ ለእያንዳንዳቸው 6500 ብር እንደሚሰጡ አስታውቋል። ሁለቱም ድርጅቶች ዶክተር ቴዎድሮስ ላደረጉት ለዚህ በጎ ተግባር ምስጋናቸውን አቅርበዋል። የተወደዳችሁ የቻናሌ ቤተሰቦች ለዕለቱ ያስኳቸው ሀገራዊ አህጉራዊና ዓለም አቀፋዊ ሰበር መረጃዎችን በዚሁ አጠናቀቅኩ። ቪዲዮ ላይክ፣ ቻናሌን ሰብስክራይብ እያደረጋችሁ የሚዲያው አጋር ይሁን እያልኩ ሰላም እንድትቆዩ ተመኘው።